የትኛውን ትመርጣለህ? እንግዲህ ስትታይም ለምለም ነው የምትመስለው። ለምለም ዋሪስ ነው ያ የተጠቀመ ያውቀዋል። ፈጠንሽ ወድጄሽ ነው እንጂ አይደለም አብጂ። ቆይ ግልሻለሁ አልቀርም ተክጂ። ለምኜሽ ነበረ ብዙ ሰው ሰድጂ። በጣም አክታ በዛሽ መጥፋትሽ ነው በጂ። ጥፊ ብሎሽ እንጂ በዚህ ቀጭን እጂ። ላገባሽ ነበረ ሰንጋ በሬርጂ። አንድ ቀን አይቀርም ማለፍሽ በደጂ። ያኔ ደፋሻለሁ በዛው አሰርጂ። አንተ ራስህ ነው ያወጣው ወይስ ሰው ነው ያወጣልህ ወይስ? ሚራክል የሚለው ነው የመጀመሪያ ኔም ለመጀመሪያ ጊዜ የጠራኝ እንደ ስፒሪቹዋል ፋዘር የምቆጥረው ሰው ነው። A few moments later እንዴት ነው ይሄ ስም የወጣበት መንገድ? አንድ የተገለጠልኝ መልአክ ነበርና የመልአኩ ስም ሚራክል ነበረ። from that moment ጀምሮ የመልአኩን ስም መጠቀም ነው የጀመርኩት። ስማኝ እማጾም ትጾማለህ እንዴ? ለምን ትጾማለህ? አይ ማጾም ኮነ እዛ እቺ ማንሽ ቡጡ ትንሿ ማስቲካ በልታ እዛ በር ጠረጴዛ ላይ አርጌዋለሁ ለዶሮ አብላት። እሺ እንትንስ ይሄ እንቁላል ጥብስ የነካካው ዳቦ አለ እዛ ውሻው ትላንትና ይሄ አብራችሁ ብሉ አብራችሁ ስለለከፈው ነው ብትበላው ላንተ ጥሩ ነው። እንዴት ነው ፈልፈሉ? እንዴ ስሜን ማን ነገሩት? ካራማ ነገረኝ። እንዴ እርሶ እውነትም አዋቂም ታዋቂም ታናቂም ነው። ለዶሮ መድኃኒት ተዘጋጅቶታል። እሺ ይህንን መድኃኒት ከበቆሎ ጋር አበስበስ አድርገህ ትሰጣታለህ ጠዋት። እሺ ከምግብ በፊት ነው ከምግብ በኋላ? ጠዋት ጀንበር ከመውጣቷ በፊት። እሺ ያው እኔም እናቴ ለክብሮት መገለጫ እንዲሆን ይሄ ቀንዱ አረቄ ያውቆታል። ይሄ እናትና ልጅ በሱ ጠርሙስ ውሃ ይዤ መጣው። ዋጋው ተወደደብኝ። ወደፊት ግን ዶሮ ያው እንቁላሉን ምጥልልኝ ከሆነ በወሩ ሙሉ የጣለችውን እንቁላል ሰብስቤ ለክብሮት መገለጫ ሁሉንም ቀቅዬ እበላለሁ። ደህና ዋል። this is joke አብያል ሞተ አብይ ሞትማ አይሳላቅ እንዴት ደብዳቤ ይመጣል? ምንድነው? ብዙ ኤክስፒሪየንስ ነግራቸዋለሁ በዚህ ጉዳይ ላይ throughout my life ሀብትን ሲያደርግ ነበር። ለምሳሌ በባድመ ጦርነት ጊዜ ወታደሮች ሲሞቱ ደብዳቤ ይላካል ለቤተሰብ ታውቃላችሁ። ለእናቴ ደብዳቤ ተላከ። አብይ ሞቷል የሚል ደብዳቤ ተላከ። ልክ እንደማንኛውም ወላጅ ተረዳኝ። this is joke አብይ አልሞተም። አብይ ሞትማ አይሳላቅ እንዴት ደብዳቤ ይመጣል አለች እናቴ ነው ነግራች። ሌላው ታላቅ እህቴ ታመመች በጣም እና ፋሚሊ ሲናወጥ ልትሞት ነገር መስለው እናቴ she was ከዛና ይስዋት ሞት ይሞተው ነው አውቄዋለሁ። እሷ ተረፈች። ታናሿ ሞተች። ምን ቻልኩ? በፍቅር አምላክ ስም ስለ ዮኒ ማኛ ነው ማውራት የምፈልገው። ዮኒ ማኛ በድሮ ህይወታችን እኔና አብሳላት ባሌ በነበረች ጊዜ ዮኒ ማኛም ሴት በነበረ ጊዜ አንድ ጎረቤቴ እንግዲህ መንፈሳቸውን በገነት ያድርግ በሞቱ ጊዜ ሰጡኝ ውሰድ አሳድግ ብለው እኔና አብሳላት አሳደግን በዛ ጊዜ። እናም እስቲ አሁን ዮኒ ማኛ ምናልባት እሺ ካለች አንተ ታናግራት ዘንድ ጠይቃለሁ በፈጠረ በፍቅር አምላክ ስም። ምናልባት ሆዷ ላንተ ከባባ። እናም ዮኒ ማኛ ይሄን ልጠይቅ ነው። የፍቅር አምላክ ይርዳ በፍቅር አምላክ ስም አሜን። ህዝቦች እኛን ካላንከባከቡን እኛ ዜግነታችንን እንቀይራለን። ይሄንን እኮ ነው እኔም ስናገር የነበረው። ረጅም ከሆንክ ወይ ሱሪ ያጥራል ወይ አስተሳሰብ ያጥራል። በቃ ከሁለት አንዱ ዲስኦርደር አለብኝ። ለምን እዛው አታረጉትም ወይ? ጨውውን እዛው ከደመና በላይ በምትሉበት ቦታ አታረጉትም ወይ? ወደ ታች ለምን ትመጣላችሁ? ወደ እናንተ አልመጣንም አይደል? አሁን እኔ ጉንፋን አሞኛል። ትላንትና ሐኪም ቤት ሄጄ ዶክተሩ መርምሮኝ በቃ የወፍ ጉንፋን ነው አለኝ። ከእናንተ ራስ አልወርድም። እዛ
እናንተ ናችሁ ከነሱ ጋር የምትሉት ቁጢጥ ስትሉ ለኛ ታጋባብናላችሁ። እኛ መከራ ብቸኛ ጥቅማችሁ እኮ አምፖል ያለ ወንበር ስለምትፈቱልን ነው። ሌላ ምንም ጥቅም የላችሁም። አሁን ለምን በአንድ በሁለት ተውሳኮች ምክንያት ሰፊውን ረጅም ህዝብ እንድንናቆር ታስገድዱናላችሁ? ለምን ከልለ እየጠቆምክ አንተ አጭር ነህ አንተ ጎደሎ ነው እያልክ ስሙን እየጠራ አሰደቡም? ሁሉንም አንድ ላይ አታካት አንተ ኮባ። ከዚህ በላይማ ትጠምዱኛላችሁ። የምር ለጨዌ ነው ደግሞ ለጨዌ ነው። አሁን ኮመንት ላይ ሹፏቸው አቻችሮቹ ድክ 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 እያሉ ይመሻችሁ። በደንብ ልበሉ። ረጃጅሞች ከተሳደቡ መልሱላቸው። ረጃጅሞች ግን ጨዌ ነው። የአራዳ ልጆች ናቸው፣ ይገባችኋል። እኔ በክፋት ሰድብኝ። ያው አሁን እኮ ሰግጦ የሚሳደባል እኮ ገብቶ አንተ እንትን ምናምን ቢል እንደዛ ኮንክ የረጅም ጀለ ለማንኛውም ለጨዌ ነው እንዳይደብራችሁ፣ ይመቻችሁ። ለአንዳንድ ደነዝ ሰዎች ማለት ነው አርብ ቀን ላይ ቀልድ አትንገሯቸው ይባላል። ምክንያቱም እሁድ ላይ ገባቸውና ቸርች ማለት ይስቃሉ አሉ። ያለውት ይለጣለጥ የሌለው ታጥቦለት ችግር ይለጥልጥ ሀቦ ታጥበን ለጥ ለማለትስ ውሃ ሲኖረን አይደል? 35 ዓመት ሙሉ ከእጅ ጋር ስትለጣለጥ ከረመ። ፈጣሪ መስገድ ቆማጣ አድርጎ ያፈጠረ እሱ ነው ባለውለታ። ሁለት እጆች እድሜን ያረዘሙት እስካሁን እንድትቆይ እያረዱ። አሁን የባከነ ሰዓት ላይ አንድ ቺክ ጠብ ትላውን እኛን መተህ ተስፋ ልታስቆርጥ ስትል ትልቅ እኮ ሰውዬ ነው ባይዘዊያችን ላይ እንደዚህ አይነት ነገር ላይ መገኘት ማይገባም ነበር ሲጀምር። አሁን አንተ ገብቷል ወደ ጸሎትህ ምናምን በቃ ወይ ደግሞ ሰውነትህን መጠገን እነዚህ ነፍስ አድን ነገሮች ምናምን ምግብ ብላ እነሱ ትንሽ ሰውነትህን ጠቀም ያደርጉልሃል። ብርድ ልብስ ለብሰህ የሚከብድህ ልጅ ውስጥ ለመገላበጥ ሰው የሚያስፈልግህ ልጅ አሁን እንደዚህ ሴት ላይ ኧረ ንገሩኝ ባይ። ኧረ ተው እረፍ፣ ራስህን ችለህ እዛ እንትን በል። እኛ ጋር አትድረስ። እኛ በምርጫ ነው ይሁን ነው እንደዚህ። ለማንኛውም አባቢ ይመችሽ፣ ተለጣለጪ፣ ማንንም እንዳታዳምጪ፣ ያጣፍጥላችሁ ላይፋችሁን። ብንሄድ ይሻላል አለች ልጅቷ። በል ወደ መታጠቢያ ክፍላችሁ እናንተም እየሄዳችሁ እዚህ ነው ማሰሩ አጣፍጡ። ምን አይነት ዘንድሮ ነው? እንታጠብ ነው። ስሜ ደግሞ ፓስፖርት እኮ ልጨራርሰው። ኧረ ቀልድ እናቴን አንድ ወር ብሎኛል ማለት አንድ ወር እጄ ላይ ጨረሱኝ። ከዛ በኋላ ይኸው ፕሮሰስ እናስጀምራለን። አንዴ ጣሊያን፣ አንዴ ፈረንሳይ፣ አንዴ እንግላንድ፣ ጅቡቲ ድረስ ልይን ቆጥፈል በቃ ጅቡቲ እንሄዳለን። በእኔ ፓስፖርት እንሄዳለን። 6 months later እንዴት ነሽ? ፊት ነሽ? አለን። ፓስፖርትሽ እንዴት ሆነ? ፓስፖርቴማ እባክህ ይኸው በቃ 2 ወር ብሎኛል ማለት ነው። ፎቶ ተነስቻለሁ፣ በቃ አሻራ ሰጥቻለሁ። በቃ ይኸው አሁን ሰጥኛለሽ። አሁን በቃ አልኩሽ። እነግርሃለሁ፣ እንነጋገራለን። ወዳጅ እንዴት ነህ? አለሁ። እንዴት ነህ? ኧረ እኔ የምልህ ፓስፖርትስ? ፓስፖርቴ ይኸው አሁን ብሏል። አንድ ሳምንት ብሏል። አዎ እርብ ነው ብሏል። አይ እርብ ነው ይመጣል። አንድ ሳምንት በስ አንድ ሳምንት